ፖፖ በተሰኘው አፕሊኬሽን ወይ ፖፖ ላይቭ እናንተ ፖፕ ነው የምትሉት መሰለኝ አይ ቲንክ ሰው እሱን አፕሊኬሽን በመጠቀም ብቻ ጀስት ኢን ሚሊየንስ መስራት ችልሃል። እንዲሁም ደግሞ ያለፈው ወር ላይ ከአፍሪካ አንደኛ ደረጃን ይዛ ነበረ። እሱ መረጃ በደንብ አውቃለሁኝ። እና አሁን እኛ ጋር እንደዚህ አይነት አፕሊኬሽኖች ሲመጡ የመጀመሪያው ሰው አሁን ፖፖ ቢባል አፕሊኬሽን መጥቷል እና እነስራ ምናምን ብትለው እኔ ተጠራጣሪ ነኝ ምናምን ነው የሚል በጣም ነው የምጠራጠረው። እንደዛ አይደለ ሰው አሁን የመጀመሪያው እንደዚህ አይነት ሁሉም ነገር እስካም ይመስላል። ሁሉም ነገር ማታለል፣ ሁሉም ነገር እንትን ይመስላል። እና አንተ አፕሊኬሽኑ እንደሚሰራ ገንዘብ እንደሚያስገኝ እንዴት አወቅ? ማለት እንዴት ባለ ሁኔታ ሲጀመር ከፖፖ ከሚለው አፕሊኬሽን ጋርስ እንዴት ተሳወቀው? እንዴት ተዋወቃችሁ? የጀመርኩበት አጋጣሚ ያው አማራ ክልል የሆነ ሰዓት ላይ በጦርነት ምናምን ኔትወርክ ተዘግቶ ነበር። በዛ ሰዓት የዳታ በጣም የመውደድ የተነሳ ወደ ባቲ እየመጣሁኝ ዳታ ገና ነበር ነው ያገናኝ ይዘን እንዳለን 30 ደቂቃም አንድ ቀንም 2 ቀንም ቆይቶ ይዘጋል ምናምን። ልክ ጦርነቱ አልቆ ኔትወርክ ሲከፈት አንሊሚትድ ገዛሁኝ። ከዛ ሊሚትድ ገዝቼ ያው ዝም ብለን እንደማንኛውም ሰው ዝም ብሎ የሚጠቀምኩኝ አለቀ። ያን ወሩ ወጪ አሰጣኝ። ከዛ ሁለተኛውን ወር ገዛሁኝ። ከዛ ሁለተኛውን ወር ስገዛ ግን ለራሴ ማልኩኝ ከኪሴ ብር ላላወጣ በቃ በዚህ ስልክ የሆነ ነገር ሰርቼ ቢያንስ አንሊሚትዱን እሞላለሁ ብዬ ማለት ነው። ኦኬ አንተ የሚገርም ነው ያው ወደ ኪሴ ላለ መግባት ማለት ነው። ከዛ በቃ ምንም ነገር ስጠቀም ስራ ጋር የተያያዘ ነገር ቲክቶክ ላይ ስክሮል እያደረክ ብታየው ብዙ ፈን ምናምን አይበዛበትም ወይ ኢስላሚክ ነገር ይኖራል።